የሞትን ሰው በኤአይ እስከ ማስነሳት ኤአይ በመጽሐፍ ቅዱስ እንዴት ይታያል፣ ኤአይ እና ሴራው ምን ይመስላል የሚለውን በዝርዝር እናያለን። ሰላም ለእናንተ የሆኑ ውድ ቤተሰቦቼ። በትንቢተ ዳንኤል ምዕራፍ 12 ከቁጥር 4 ብዙዎቹ ይመረምራሉ ዕውቀትም ይበዛል ይላል። ጊዜው የዕውቀት ነውና ጊዜያችንን በዕውቀት እንመረምራለን። በ1940 እስከ 1950 ኮምፒውተሮች የተፈጠሩበት በነበሩበት ወቅት ማሽን እንደ አእምሮ መስራት ይችላል የሚለውን ጥያቄ የተነሳበት ወቅት ነበረ። በ1950 አላን ቱሪንግ የተባለውን ፈተና ቀረበ። ማሽን ራሱ ሰው እንደሆነ እንዲያውቅ ትኩረት በማድረግ ላይ ሰርቷል ማለት ነው። በ1956 በዶርትሞንዝ ኮንፈረንስ የአርቲፊሻል ኢንተለጀንስ ቃል ተጠርቷል፣ ወይም ለመጀመሪያ ጊዜ ቃሉን የተጠቀሙት በ1956 ላይ ነው። ለዛም ቀላል ችግሮችን የሚፈቱ ኮምፒውተሮች ተነሱ። ለምሳሌ ተስፋ የሚሰጡ ፕሮግራሞች፣ የቁጥር ችግሮችን መፍትሄ የሚፈቱ ፕሮግራሞች እንዲሁም የተሰሩበት ወቅት ነው። ሆኖም ለኤአይ ከባድ ዘመን የነበረው በ1974 እስከ 1990 ነበር። ገንዘብ መደገፍን መከልከል፣ ማሽኖች የሰው አእምሮ መሆን አይችሉም በማለት ብዙ ፕሮጀክቶች የተዘጉበት ዓመተ ምህረት ነው። ይህን ጊዜም ኤአይ ዊንተር ብለው ይጠሩታል። የማሽን ለርኒንግ በ1990 እስከ 2010 የኮምፒውተር ኃይል በመጨመር ማሽኖች ከሁሉም በላይ በመማር የጀመሩበት ወቅት ነው። ኮምፒውተሮች ፎቶ ለመለየት፣ ድምፅ ለመለየት ኒውራል ኔትወርክስ እንድ ዲፕ ለርኒንግ በአንድ ላይ በመስራት የጀመሩበት ወቅት ነው። ዘመናዊ ኤአይ ደግሞ ትልቁ የመማር ሂደት ዲፕ ለርኒንግ 2012 ትልቅ ውጤት ተመዝግቧል። ፎቶ መለየት፣ በድምፅ ከሰው ጋር ኮሚኒኬት ማድረግ እንደ ሲሪ እና ጉግል አሲስታንት፣ ምስል መፍጠር፣ ቋንቋ መጻፍ ላይክ ቻትጂፒቲ፣ ጄሚናይ፣ ዲፕሲክ የምንላቸው ሁሉ ከዚህ ጋር የሚያያዙ ኤአይዎች ሁሉ በዘመናዊ የኤአይ እንግዲህ ሊሰሩ ችሏል ማለት ነው። ኤአይ እንዲሁም በሃይማኖት፣ በቢዝነስ፣ በባንክ፣ በተለያዩ የሥራ ዘርፎች እጅግ ተጠቃሚ እየሆነ ያለበት ወቅት ላይ ነን። እንደገና የኤአይ ዛሬ ሁኔታ ላይ ቋንቋ ሞዴሎችን የስዕል መፍጠርን ሁሉ ወይም ደግሞ ኢሜጅ ጄነሬት ማድረግ፣ ቪዲዮ ጄነሬት ማድረግ፣ ሙዚቃ ሁሉ መስራት፣ እነዚህን በስልካችን እንግዲህ በቀላሉ የምናገኝበት ዘመን ላይ ደርሰናል። በራስ የሚንቀሳቀሱ ተሽከርካሪ ወይም መኪናዎችን ሜትር ታክሲ ብለን የምንጠራቸውን እነሱን ሁሉ እስከ መስራት ደርሰዋል። በተጨማሪም በራሱ የሚበር ወይም ደግሞ በኤአይ ታግዞ የሚበር ድሮን እንደ ፕሌን ስራ ላይ ናቸው። እሱንም በቅርብ ይፋ እናደርጋለን ብለዋል። ፈጠራ ላይ እነዚህ አይነት ስራዎች ላይ በጣም እያሻሻሉ ያሉበት ጊዜ ላይ ነን። ሕክምና ላይ እና የጦር መሳሪያዎች ላይ ደግሞ ቀላል የሚባል ስራ እየሰሩ አይደለም። በቅርቡ እንኳን ቻይና የጭንቅላት ወይም ከአንገት በላይ ንቅለ ተከላ ሙከራ ላይ ነኝ ብላ ነበር። ይህም አንድ ባለ ሀብት ቢያረጅ ወይም የአካል ጉዳት ቢደርስበት ከአንገቱ በታች ያለውን አካል ሙሉ በሙሉ በማስወገድ የአንድ ጤነኛ ወጣት አካል በመግጠም ወይም ከአንገቱ በታች ያለውን የጤነኛውን ሰው ወስደን ከባለ ሀብቱ ወይም ከዛ ሰው አንገት ጋር በመግጠም እድሜውንና ጤናው እንዲራዘም እናደርጋለን ብለው እንግዲህ ሙከራችንን የጨረስን ነው ብለው በይፋ አድርገው ይሄ የአንድ ሰሞን የዓለማችን ዜና ሆኖ ነበረ። በቅርብ ጊዜ ወዲህ የጀመረው በ2020 ኤአይን በቨርቹዋል ሪያሊቲ አማካኝነት አንድ እናት የሞተችውን ልጇን በስሪዲ ምስል የእውነት እስኪመስል ድረስ እንድታናግራት አድርጓል። 엄마 어디 있었어? 엄마도 너 보고 싶었어. 우리 나연아. እንዳያችሁት ይህ ቪዲዮ በጣም ልብ የሚነካ ነው። ልክ ቪዲዮ ላይ እንደምናየው ሙሉ በሙሉ ሪል እስኪመስል ድረስ ስሜታችንን መቆጣጠር የሚችል ቴክኖሎጂ ነው። በእኛ ሀገር በአሚኮ ወይም አማራ ሚዲያ ኮርፖሬሽን የመጀመሪያው የኤአይ ጋዜጠኛ ማስተዋወቁም የአንድ ወቅት ዜና ነበረ። ስለዚህ ኤአይ የብዙ ስራዎችን የመተካት እድሉ ከፍተኛ እየሆነ መጥቷል። ይህ ደግሞ ለሰው ልጅ በጣም ትልቅ ስጋት እየፈጠረ ነው። ኤአይ ትልቁ ስም ያላቸው ጉግል፣ ኦፕን ኤአይ የሰሯቸው ኤአይን እንዴት እንደሚሰሩ ለማወቅ እየተቸገሩ ነው። መልሶቹ ከየት እንደሚመጡ አያውቁም። እንዴት ያልነበረ ነገር ሊመልስ ይችላል የሚለውን ነገር ገና እየተመራመሩበት ያለበት ሁኔታ ነው። ሊያውቁት አልቻለም። በአንትሮፒክ ስታርታፕ ድርጅት ኢንጂነሩ የኤአይን ሞዴል ሻትዳውን ለማድረግ ሲሞክር ብላክሜል ወይም ደግሞ ማስፈራራት እንደጀመረ የአንድ ወቅት ጉዳይ ነበረ። ሰው አንድ ኤአይ ዲቨሎፕ ካደረጉ በኋላ ኤአዩ ራሱን በማስተማር ከሰው ጥገኝነት መውጣት እየጀመረ ነው።
ስለዚህ ኤአይ ስሜት የለውም፣ ነፍስ የለውም፣ ስጋ የለውም፣ ጀስት መንፈስ ነው ብለን እንጥረው። ራሱን ማስተዳደር ከጀመረ ሰዎች ሊያጠፉትም ሊመሩትም አይችሉም ማለት ነው። እሱ ከፈለገ ራሱን እያስተማረ ከሰዎች የሚያገኘውን እውቀት በመሰብሰብ ሰዎችን ለመቆጣጠርም ሊሞክር ይችላል። በ2030 ሙሉ ለሙሉ ሊሰርዙ የሚችሉ 21 የሥራ አይነቶችን ይፋ ተደርጓል በራሳቸው። በዚህም ወደ 92 ሚሊዮን የሚጠጉ ሰራተኞች በ2030 ሙሉ በሙሉ ስራቸውን ሊያጡ እንደሚችሉ የዓለም ኢኮኖሚ ፎረም በ2025 የወደፊት የሥራ ሪፖርት ላይ ትንበያ አስቀምጧል። የተጠቀሰው የእነዚህ የሥራ መደቦች ሰራተኞች በአርቲፊሻል ኢንተለጀንስ ሲስተም እና በሮቦት ሊተኩ ይችላሉ ተብለው ተገልጸዋል ማለት ነው። ከነዛ ውስጥ በትንሹ እንያቸው። የፖስታ አገልግሎት ጸሐፊ፣ የባንክ ከፋዮች እና ተዛማጅ ስራዎች፣ የአስተዳደር ስራዎች፣ የህትመት ተዛማጅ ስራዎች፣ እነዚህ ግራፊክስ የምንላቸው ወይም ማንኛውም ህትመቶች እነዚህ ጋር የተያዙትንም ሊተካ እንደሚችል ተናግሯል። የመጓጓዣ ማስተናጋጆችን፣ ሹፌሮችን፣ ቅሬታ ሰሚዎች፣ እንደዚህ ከህግ ጋር የተያያዙ ሰዎች፣ የማሽን ኦፕሬተሮች፣ የህግ ባለስልጣኖች እና እነዚህን የመሰሉ ስራዎችን እንግዲህ ኤአይ ሊተካ መሆኑን እንግዲህ ነግረውናል ማለት ነው። ወይም አሁን ያለንበት ጊዜ ምስክር ነው። አሁን ላይ አርቲፊሻል ኢንተለጀንስ ሲስተም እንዲሁም ሮቦት በዓለም ላይ የሰዎችን ስራ በመተካት እየሰሩ ይገኛል። ሮቦቶች የሰውን ስራ ተክተው በተለይ በአውሮፓ ሀገራት እንዲሁም በአሜሪካ እውን ሊሆን እንደሚችል እና ቀስ በቀስ ወደ ሌሎች ሀገራት ሊዛመት እንደሚችል መረጃዎች ያመለክታሉ። የሰው ልጅ በኤአይ ጥገኛ በማድረግና ሲጨንቀው፣ ሲያመው፣ ብቸኝነት ሲሰማውና ማንኛውንም የህይወት እንቅስቃሴ መፍትሄ በእጄ ላይ ነው ብሎ እንዲያስብና ከፈጣሪው ብሎም ከማህበረሰቡ ተነጥሎ እንዲኖር ማድረግና የቀጣይ እርምጃ ጠያቂ የሌለውን ማህበረሰብ መፍጠር ነው። በቅርቡ እንኳን የሰማነው የአልቤኒያ አገር የፖለቲካ ሰዎች በኤአይ መቀየር መጀመሯን ይፋ ማድረጓን ሁሉም የሚያውቀው ነገር ነው። ይህ ልምምድ ቀጣይ ዓለምን ማን ሊገዛ እንደሚችል ፍንጭ ሰጥታለች። የዓለም ህዝብ አሁንም እንደተኛ ነው። ከትንሽ ሰዎች በቀር ነገሩን በቁም ነገር ያየው የለም። ይባስ የቴክኖሎጂን ብቃት ከማድነቅ የዘለለ ነገር አላደረጉም። ኤአይ አሁን ላይ በነፃ ለሁሉም የተለቀቀው በምናጋራው ሐሳብ ራሱን እያስተማረና ለመጨረሻው ዘመን ራሱን አብቅቶ የሰውን ልጅ ለመቆጣጠር እንዲያግዛቸው ነው ለሁላችንም ፍሬ አድርገው የሰጡን። በዚህም በቅርቡ ኤአይ ጀሚናይ የሰጣችሁትን ፎቶ እርቃን አድርጎ እየለቀቀ ነው የሚል ዜና ሲሰራጭ ነበረ። ስለዚህ ኤአይ ከድርጅቱ ቁጥጥር ውጭ የሚወጣበት ጊዜ ይመጣል። ሁላችንም የምንሰጠውን እያንዳንዱ መረጃ ልንጠነቀቅ ይገባል። በመጨረሻው ዘመን ራሱን አብቅቶ የሰው ልጅ ከተቆጣጠረ እንዴት ነው ኤነርጂ የሚያገኘው የሚለው ትልቅ ጥያቄ ነው። ግልጽ ነው፣ ያለ ኤነርጂ መስራት አይችልም። ግን ሁሉን ሲስተም መቆጣጠር ከጀመረ የሶላር ሲስተምን በመጠቀም ለሰው ልጅ ስጋት ሊሆን ይችላል፣ ወይም ራሱን ቻርጅ ሊያደርግም ይችላል ተብሎ ይታሰባል። ኤአይ ወደ ማይክሮቺፕ ቀበራ የምናደርገውን ሂደት እያፈጠነ ያለ ቴክኖሎጂ ነው። ዓለምን ከጥንት ጀምሮ በጦርነት፣ በኃይል፣ በኢኮኖሚ ሲቆጣጠሩ ነበር። አሁን ደግሞ የሰውን አእምሮ ለመቆጣጠር እየተንደረደሩ ይገኛሉ። ለዚህም እንዲረዳቸው ስልክን የሚያስቀር የልምምድ ቴክኖሎጂ ኤአይፒን አስተዋውቀው እየሰሩ ይገኛሉ። በተጨማሪም እንግዲህ ማርገዝ የሚችሉ ሮቦቶችን እስከ መስራት ደርሰዋል። ይህ ሐሳባቸውም የሰውን ልጅ መቆጣጠር እንደሚከብዳቸው ስለሚያውቁ ህዝቡን በበሽታና በጦርነት በመጨረስ የተመረጡ ዘሮችን ብቻ በመያዝ ከሮቦቶች ጋር በማዳቀል መግዛት ነው። ለዚህ ይህንም ልምምድ አሁን ጀምረውታል። የሆነ ሰዓት እንዲያውም ወደ አፍሪካ ሙሉ መጥተው ነበረ። ኤለን መስክ ከሮቦት ጋር እንግዲህ በመጋባት ዜና ሰርቶ አሰራጭቶት ነበረ። እሱም ልምምድ አንዱ ነው። ከሮቦት ጋር ተያይዞ እንግዲህ በጣም ከባድ የሆነ ስጋት የሚጥልብን አንድ ነገር አለ። በትንቢተ ኢዮኤል ምዕራፍ 2 ከቁጥር 7 እስከ 8 እንዲህ የሚል ቃል አለ። እንደ ኃያላን ይሮጣሉ፣ እንደ ሰልፈኞች በቅጥሩ ላይ ይወጣሉ። እያንዳንዱ በመንገዱ ላይ ይራመዳል፣ ከእርምጃቸው አያፈገፍጉም። አንዱ ካንዱ አይጋፋም፣ እያንዳንዱ መንገዱን ይጠበጥባል፣ በሰልፍ መካከልም ያልፋል፣ እነሱም አይቆስሉም አይደሙም ይላል። ስለዚህ ይህ ቃል የሚያሳየን የሰው ልጅ በጦርነት ወቅት ይቆስላል፣ ይደማል፣ ሲፈራም ወደ ኋላ ያፈገፍጋል። እነዚህ ግን ምን አይነት ወታደሮች ናቸው ብለን ስናስብ ከኤአይ ሮቦት ጋር የተያያዘ መልእክት እንዳለው ልንረዳ እንችላለን። ስለዚህ ሮቦት የመጨረሻው እንግዲህ ዘመን ወታደር ሆኖ የሚጠቀሙበት ወይም ለጎግ ማጎግ ሊሆን ይችላል፣ በአጠቃላይ ለሐሳዊ መሲሁም ሊሆን ይችላል። የመጨረሻው ዘመን ለአውሬው የሚገዙለት ሁሉ ይህንን ቴክኖሎጂ አሳልፈው እንደሚሰጡት ቴክኖሎጂውም የሱ እንደሆነ በግልጽ መረዳት እንችላለን። ስለ ሮቦት ደግሞ እንግዲህ በሆሊውድ በተለያዩ ፊልሞች
አድሬስ አድርገውናል። ሮቦቶች ምን ያክል ሊደርሱ እንደሚችሉ፣ ሰውን መቆጣጠር እንደሚችሉ፣ አቅማቸው ምን ያክል እንደሆነ በተለያዩ የሆሊውድ ፊልሞችን በደንብ አይተናቸዋል። ምን ያክል እየሰሩ እንደሆነ፣ ኤአይ ደግሞ ምን ያክል ከባድ ቴክኖሎጂ እንደሆነ፣ በመጨረሻው ዘመን ሰውን በቀላሉ ሊቆጣጠር የሚችል ሮቦት እንደሆነም አስገንዝበዋል። በተጨማሪም በኤአይ እንግዲህ ቺፕሶችን በመቅበር የዓለምን ሕዝብ በአንድ ሲስተም ለመግዛት እየተጠቀሙበት ያለበት ሁኔታ ላይ ነው እንግዲህ ተረዳ ነው። እንደዚህ አይነት ነገሮችን ስንሰማ ግን ብዙዎቻችን ከመፍራትና ከመደንገጥ የዘለለ ሐሳብ አይኖረንም። ለሁሉም ነገር መፍትሄ ያለው በመጽሐፍ ቅዱሳችን ላይ በብዙ ምዕራፎች ውስጥ ብናነብ የተለያዩ ተስፋ የሚሰጡ ወይም ለመጨረሻው ዘመን እንዳንጨነቅ እንዳንፈራ የሚያደርጉ ብዙ ሐሳቦች አሉ። እነዛን ማወቅና መረዳት ለነፍስም ለስጋም ረፍት ይሰጣሉ። እኛ እንደ መፍትሄ ብለን ያቀረብነውን እንይ። ውድ የአንሶድ ቤተሰቦች አሁን ላለንበት ዘመን እንደ መፍትሄ ሐሳብ ሊሆን የሚችለው ሁሉም ሰውነቱን አእምሮውንና ነፍሱን በመንፈሳዊ ዕውቀት ማዳበር፣ ሁሉም በየሃይማኖቱ ያለውን ዕውቀት ማዳበር፣ መመርመርና መረዳት መቻል። ጊዜው የዕውቀት ነውና አለማወቅ ኃጢአትም የመውደቅም ምክንያት ሊሆን ይችላል። አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩም የሰው ቁጥር ነውና ቁጥሩም 666 ነው ይላል መጽሐፍ ቅዱስ። ስለዚህ አእምሮ ያለው ማለት እንግዲህ ዕውቀት ያለው ወይም መመርመር የሚችል ቁጥሩም እንደዚህ ነው ብሎ እያስረዳን ነው። ስለዚህ በመጨረሻው ዘመን ሁሉም ሰው በዕውቀት መመርመር እንዳለበት፣ ነገሮቹን በጥልቀት መረዳት እንዳለበትና ከዕውቀቱን በመነሳት እንግዲህ ራሱን መጠበቅ እንዳለበት፣ ፈጣሪውንም ማወቅ እንዳለበት ያስረዳናል። ጊዜያችሁን በዕውቀት ዋጁ እያልን ውድ የአንሶር ቤተሰቦች በሌላ ሐሳብ እስክንገናኝ ቸርን ሰንብቱ።